ያ ስንት ቀን ተጨንቀህ ጊዜክን መስዋዕት አድርገህ በመከራ የሰራከውን ቪዲዮ አምጥተህ ዩቲዩብ ላይ ትጭነው ለሚያሳዝን ሁኔታ ምንም ቢሆን። ስለዚህ እዚህ ጋር ዋናው ችግር ያለው ለአንድ ሰከንድ የማይታየው ተምኔሉ ላይ ነው። ስለዚህ ተምኔላችንን ማንም እንዳይነካው አስገድደው ቪዲዮአችንን ገደል የሚከትቡ ሁላችንም ተምኔል ስንሰራ የምንሰራቸው ስህተቶች ናቸው። ስለዚህ እኔ ወንድማችሁ አሁን በሰዓቱ ለእናንተ በመድረስ እስካሁን ማንም ያልነገረንን ተምኔል ስንሰራ ተምኔላችንን የሚያበላሹብንን ዋና ስህተቶችን በዚህ ቪዲዮ የማሳያችሁ ይሆናል እና እርግጠኛ ነኝ ከዚህ ቪዲዮ በኋላ እነዚህን ስህተቶች አውቃችሁ ማንም ሳይወድ ጎትቶ በግድ የሚያስነካው ያበደና ቀውጢ ተምኔሎችን መስራት እንደምትጀምሩ አልጠራጠርም። እና አንድ የረሳሁት ነገር በዚህ ቪዲዮ መሃል ላይ ወይ መጨረሻ አንድ ማንም የማያሰጥህን ለተምኔል የሚጠቅምን ለየት ያለ ጊፍት አዘጋጅቼልሃለሁ። ስለዚህ እስከ መጨረሻ ማየት እንዳይረሳ። አሁን ወደ ቪዲዮ። የመጀመሪያው ተምኔላችንን ማንም እንዳይነካው የሚጨቀጭቀው ነገር በጣም የተጨናነቀ ማለት ኦቨርክራውድ ተምኔልስ የምንለው ሲሆን ይሄ ማለት በቃ ዝብርቅርቅ ያለ ትኩረትን የሚያሳጣ አንዱ ሌላው ዝም ብሎ ተደራርቦ ምናምን በቃ ሰዎች ምንም ግራ የሚያጋባ ባጭሩ በቃ ምንም እንዳይነካኝ የሚያስብሉ መሆን የለባቸው። በተቃራኒ ተምኔላችሁ ላይ ቁሶች ምናምን አለማብዛት በቃ የሰውን ትኩረት አንድ ነገር ላይ ነው ማስቀረት ያለበት። ከዛ ያንን ሰው እንዲያስተውሉ የምትፈልጉት ነገር ከሌሎቹ ጎላ ብሎ መታየት ስላለበት እሱን ትንሽ ተለቅ አድርገው ኋላ እንኳን የተወሳሰበ ነገር ካለ አንዳንድ ግዴታ ሊሆን ይችላል። ስለዚህ ሳታበዛ በትንሹ ብለር ማድረግ ትችላላችሁ። እሺ ሌላው ሃርድ ቱ ሪድ ቴክስት የምንለው ሲሆን ማለት በቃ ለማንበብ አዳጋች ስድ ንባብ የሚመስል ነገር አለ አይደል? በቃ የሆነ የተንዛዛ ሲሆን ምናምን የእናንተን አረፍተ ነገር የሚያነብላችሁ ሰው የለም። እና ደግሞ በቃ ታይትል ላይ ምናምን ምጽፉትን ተምኔል ላይ እንዳትከቱት፣ እንደዛ አይደረግም። በቃ ነውር ነው። እና ምን ማድረግ አለባችሁ መሰላችሁ? ተምኔሉ ላይ እንዴት፣ ለምን፣ ወዴት፣ ማን፣ ምን የሚሉ ጥያቄዎችን የሚያስነሱ ጽሁፎችን ማካተት። ከዛ ታይትሉ ላይ ተምኔሉን እንዲነኩ ማስገደድ። አሁን ለምሳሌ ተምኔሉ ላይ አይፎን ፎቶ አድርጋችሁ ከላዩ እንዳትገዙ ብላችሁ ጽፉበታላችሁ። ከዛ ሰው እንዴ ለምንድን ነው አይፎን እንዳትገዙ የሚለው ምን ለማለት ፈልጎ ነው ብሎ ሰው ግራ ይጋባል። ከዛ እናንተም ታይትሉ ላይ እነዚህ 5 ነገሮች አተረጋግጡ ብለ ጽፋለህ። እንደዚህ ማለት ነው። ገባህ አይደል? እና ስለ ቴክስት ማውራታችን አይቀር የግድ ቴክስቱ ጎልቶ መታየት ነው ያለበት። ከተምኔሉ ተቃራኒ ከለር ያለውን ቴክስት መጠቀም፣ ሻዶ፣ ስቶክ ቴክስት፣ ባክግራውንድ ምናምን ተጠቅመ ጎላ እንዲልና ትኩረት እንዲስብ አድርጉት። አንዳንዴም ጽሁፍ የሚባል ነገር ተጠቅሙ። እንደዚህ በተግባር ብቻ ከገለጻችሁ ደግሞ ወይኔ በቃ ተምኔላችሁ በጣም ያበደ ነው የሚያደርገው። እሺ ሶስተኛውና ዋነኛው ተምኔላችንን የሚያበላሽ ነገር ዩዝ ሎው ኳሊቲ ኢሜጅ። ይሄ ማለት የደበዘዙ ኳሊቲያቸው የወረዱ ከለራቸው የተበላሸ ብለር የሆኑ ኢሜጆችን አትጠቀም። ሃይ ኳሊቲ ፎቶዎችና ደመቅ ያሉትን ብቻ ነው መጠቀም ያለብን። ሲቀጥል የሚያጋጩ ነገሮች አለመጠቀም፣ በተለይ በከለሮች ላይ። ይሄ ማለት ግሬዲየንት አትጠቀሙ ማለት አይደለም፣ ግን ብዙ የማይጣጣሙና አብሮ ሊሄዱ የማይችሉ ከለሮችን ጭራሽ እንዳትጠቀሙ እና በብርሃን ላይ በጨለማ ላይ ብርሃን ምናምን በተጠቀማችሁ ቁጥር ደግሞ ተምኔላችሁ ይበልጥ ማራኪና ሳቢ መሆን ይችላል። እና ከቻላችሁ በሁሉም ተምኔሎቻችሁ ላይ በራሳችሁ ምርጫ ተመሳሳይ ከለሮችን እና ዲዛይኖችን ሰዎችን እንደዚህ ወጣ ያሉ ስዕሎችን በምትጠቀሙ ጊዜ ከጊዜ ወደ ጊዜ ሰዎች በደንብ መልመድ ይጀምራሉ። በቃ ያንን ከለር ሳይ አይ በቃ ይሄ እኮ የእንትና ቻናል ነው ብሎ ማለት ይጀምራሉ ማለት ነው። እና እዚህ ጋር አንድ ማስጠንቀቂያ ልስጣችሁ። ምንም ቢሆን በፍጹም ሚስሊዲንግ ተምኔልስ ወይም ደግሞ ክሊክ ባይት ማድረግ የለባችሁ። ምን ለማለት ፈልጌ መስላችሁ አለ አይደል? አንዳንድ ተምኔልና ታይትሉ ላይ ከተገለጸው የማይገናኝ ነገር ቪዲዮቻቸው ላይ ሲያካትቱ እኔ አጋጥሞኛል። ምን ማለት መሰላችሁ? ቪዲዮ ላይ ያላካተቱትን ነገር ተምኔል ላይ መልቀቅ በጣም ዋጋ ያስከፍላቸዋል። ምክንያቱም ችግር የለውም የዛሬን ተምኔሉ ላይ አንድ እየፈለገ የነበረውን አይቶ ቪዲዮ ነክቶታል። አዎ የፈለገውን አላገኘም፣ ተሸውዷል። አንተም ያ ቪዲዮ አሪፍ ተነክቶላል፣ ችግር የለውም ዛሬ ያልፋል። ነገር ግን በቀጣይ ደግሞ ትክክለኛ ተምኔልና ቪዲዮ ብትሰራ እንኳን ማንም ያንተን ቪዲዮ አይነካው። ምክንያቱም አንተ ሸውደው ስለነበር መቼም አይረሳም። አንተ ደግሞ በቃ ተበላህ ማለት ነው። እሺ ሲቀጥል ተምኔላችንን ደባሪ የሚያደርጉ ነገሮች አንዱ ተምኔላችን ውስጥ ያከተትናቸው ሰዎች የቪዲዮውን ስሜት ካልተጋሩ በጣም ደባሪ ነው የሚያደርገው። ይሄ ማለት ለሁሉም ተመሳሳይ ፊት ተመሳሳይ አኳኋን የሚያሳይ ሰው አትጠቀሙ። ግን በተቃራኒ ተምኔላችሁ ላይ ያካተታችሁት ሰው ስሜቱ፣ ውጥረቱ ለማየት የሚያጓጓ እና ምን እየተፈጠረ ነው እዚህ ጋር የሚያስብል። ለምሳሌ ተምኔላችሁ ላይ አንድ የሆነ ሰው እያለቀሰ
ከሆነ ጥያቄ ይችላል እንዴ ምን ሆነ የሚል በቃ የግድ ገላጭ መሆን አለበት ማለት የሚደሰት የሚያለቅስ የሚጮህ የሚዘል የሚደነግጥ የሚፈራ ግራ እየተጋባ ምናምን ሲሆን ሰዎች በግድ የሚጎትት ኃያል ተምኔል መስራት ትችላላችሁ። እና ቅድም እንደነገርኳችሁ ስጦታችሁ ከ30 በላይ የተለያዩ ስሜትን የሚገልጹ ለተምኔሎች የሚሆኑ የሚያለቅስ የሚስቅ ስልክ እየያዘ የሚጮህ እንደዚህ እየጠቆመ ምናምን ከዛ በስንት ድካም የለቃቀምኳቸውን ተምኔሎች እንደዚህ ያበደ የሚያደርጉ PNG ኢሜጆች ለእናንተ ልሰጣችሁ ነው። እናንተ ቴሌግራም ላይ የገባችሁ የተመቻችሁን መውሰድ ትችላላችሁ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። እና ተምኔል ከሰራችሁ በኋላ ተምኔላችሁን እንደ ተመልካች ገምጉት፣ ራሳችሁን ጠይቁ። ይሄን ተምኔል ዩቲዩብ ላይ እነካው ነበር እያላችሁ በቃ እስከምትረኩ ድረስ የሚጨመር ጨማምሩበት። በኮምፒውተር በስልክ ምናምን ምን አይነት እንደሚሆን የምታዩበት የተለያዩ ዌብሳይቶች አሉ። በእነሱ ምናምን ሞካክሩት፣ በሌላ ሰው አስገምጉ። ከዛማ ሳትወዱ በግድ አንድ ያበደ ተምኔል ትሰራላችሁ። በቃ በአጠቃላይ እስካሁን የገለጽኳቸውን ነገሮች በአግባቡ እስከተጠቀማችሁ ድረስ በግድ ጎትቶ የሚያስነካ ምርጥ ተምኔል የማትሰሩበት ምንም ምክንያት የለም። ስለዚህ እንደተመቻችሁ አልጠራጠርም። እናንተም ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ይመቻችሁ።